ከግማሽ ክፍለ ዘመን በፊት የአካባቢው ማህበረሰብ የከፍተኛ ትምህርት ተቋማት በአካባቢያቸው እንዲቋቋም ጥያቄ ያቀርቡ ነበር። የእውቀት መክፈቻ ቁልፉ መሆኑ የገባቸው ከመሃል አዲስ አበባ 320 ኪሎ ሜትሮችን አቆራርጠን የምስራቅ ወለጋ ከተማ የሆነችው ነቀምት ተገኝተናል። የዓመታት ጥያቄያቸው መልስ ሆኖ በ1999 ዓ.ም የወለጋ ዩኒቨርሲቲ የመጀመሪያ ካምፓሱን አንድ ብሎ ነቀምት ከተማ ላይ ጀመረ። ከዛ በኋላም በሻምቦ ከተማ ሁለተኛ ካምፓሱን፣ በምዕራብ ወለጋ ዞን በጊምቢ ከተማ ደግሞ ሶስተኛ ካምፓሱን ለመክፈት በቅቷል። እንኳን ወደ ወለጋ ዩኒቨርሲቲ በሰላም መጣችሁ። ዶክተር ሐሰን ዩሱፍ ይባላለው። የወለጋ ዩኒቨርሲቲ ፕሬዝዳንት ነኝ። የወለጋ ዩኒቨርሲቲ ፕሬዝዳንት በወቅቱ የነበረውን አጀማመር እንዲያስታውሱታል። እንግዲህ ወለጋ ዩኒቨርሲቲ በሀገራችን ሁለተኛ ትውልድ ከሚባሉት 13 ዩኒቨርሲቲዎች ውስጥ አንዱ ነው። የኛ ዩኒቨርሲቲ እንግዲህ የተቋቋመው በ1999 ነው ተቋቁሞ ስራ የጀመረው ማለት ነው። ሲቋቋም እዚሁ በዋና ካምፓስ ነው የጀመረው ስራውን፣ በነቀምት ካምፓስ። በዚህ ካምፓስ በሁለት ፋካልቲ በ17 የትምህርት ፕሮግራሞች ወደ 850 ተማሪዎችን ተቀብሎ ወደ 150 በሚጠጉ መምህራን ነው ስራውን የጀመረው ማለት ነው። በአጠቃላይ በሶስቱም ካምፓሶች ወደ 15000 ተማሪዎችን በመደበኛ የትምህርት ፕሮግራም ማለትም በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እና በሶስተኛ ዲግሪ ተቀብሎ ያስተማረ ይገኛል። በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ ሲከሰት ሀገራችን ኢትዮጵያም የገፈቱ ቀማሽ ነበረች። የወለጋ ዩኒቨርሲቲም ተማሪዎቹን ከኮቪድ-19 ወረርሽኝ ለመታደግ እንደ ሌሎቹ የከፍተኛ ትምህርት ተቋማት ወደ የቤታቸው እንዲሄዱ ወስኗል። ሆኖም ግን ያለፉት ወራቶች ለተማሪዎቹም ሆነ ለዩኒቨርሲቲው ማህበረሰብ ከባድ እንደነበሩ ያስታውሳሉ። ሄኖክ ናዶ እባላለሁ። የምንሰጣቸው አገልግሎቶች ኮፒ እና ስቴሽነሪዎች እና ፎቶ ቤት እንዲሁም ፑል እና ምግብ ቤቶች በአንድ ቦታ ተማሪ በዋናው በር ካምፓስ ፊት ለፊት የምንገኝና እውነት ለመናገር እዚህ አካባቢ ስራው በዚህ ሰፈር ላይ የተመሰረተው በተማሪ ነው፣ በወለጋ ዩኒቨርሲቲ ተማሪዎች ማለት ነው። ተማሪ በገባበት ሰዓት ስራ ሁሉ ቀዝቅዞ ነበር። አክቹአሊ ሁሉም ዘግቶ ነው የገባው ማለት ይቻላል። ምንም ስራ የለም ማለት ይቻላል። እና ለምን እዚህ አካባቢ በተማሪ ነው እንቅስቃሴ ሁሉ፣ ተማሪ ካሌለ ስራው የለም ማለት ነው። ወደ 9 ወር አካባቢ ነው አሁን ኮቪድ ከገባ አይደል። በዚህ ምክንያት በጣም ተጎድተናል። ሰው ትምህርትን አቋርጦ ወደ ቤት መመለስ አይፈልግም። ተማሪም ቶሎ ትምህርቱን ጨርሶ የሚመረቀው ተመርቆ የሴምስተር የአመቱን የሚጨርሰው ጨርሶ ወደ ቤቱ መመለስ ነው የሚፈልገው። ለምን ጊዜውን በደንብ ተጠቅሞ በተቀመጠው የፕሮግራም የሚያስፈልጉት አመቶች አሉ። በ3 አመት የሚያልቅ ነበር፣ በ4 በ5 የሚያልቁ ነበር። በዛ በተቀመጠው ጊዜ ጨርሶ ተመርቆ ለራሱም ለቤተሰቡ ለሀገርም መሆን ስለሚፈልግ ሳይኮሎጂካሊም ተገርቷል። በሄዱበት ቦታ ይደውልልናል፣ ለምን አጠሩንም ለምን አንመለስም የሚል በጣም ተመልሶ ለመማር ያላቸው ፍላጎት በጣም ትልቅ ነው። ተማሪዎችን መልሶ የመቀበሉ ዝግጅት የተጀመረው ትንሽ ቆየት ብሏል። 1-2-3 ወርም ሊሆን ይችላል። በዚህ ጊዜ ትልቁ ትኩረት አድርገን ስንሰራበት የነበረው 2 ጉዳዮች ናቸው። አንዱ ያው ትምህርት የተቋረጠው ከኮቪድ-19 ጋር ተያይዞ ነው። ስለዚህ ትምህርት መልሰን ስናስጀምር ዩኒቨርሲቲውን ስንከፍት እንዴት አድርገን ነው፣ አሁንም ኮቪድ ደግሞ በዓለም ላይ አልጠፋም፣ ችግሩ አለ፣ በሀገራችንም አለ። ግን ውሳኔው ያው ኮቪድን ተቋቁመን አሁን በቂ እውቀትም በቂ ልምድም ስለተገኘ በበሽታው ላይ እሱን ተቋቁመን ትምህርት እንዴት እናስቀጥል ምን ነው ያለው ውሳኔ። ያንን ደግሞ ለመከላከልም ለመቋቋምም ችግሩ ቢፈጠርም ችግሩን ተቋቁመን ለመቀጠል የሚያስችሉትን ቅድመ ዝግጅት ስራዎችን ሁሉ ነበር ስንሰራ የነበረው ማለት ነው።
ዲስታንሳቸውን ርቀታቸውን ጠብቆ ይታጠባሉ። ከዛ ወደ ክላስ ሩም ወይም መማሪያ ክላስ ይገባሉ ማለት ነው። እዚህ እንግዲህ በር ላይ ያስቀመጥናቸው የማሳሰቢያ እንትኖች አሉ። ኮቪድ ፕሮቶኮል ተማሪዎቹ መጀመሪያ የተቀመጡበት ቦታ ነገም እንደዛ ነው፣ ኮንስታንት ነው ማለት ነው። እዚህ ክላስ አሁን 21 ተማሪ ነው የሚገባው። እንግዲህ ዲስታንሳቸው ወይም ርቀታቸውን ጠብቆ ነው። በዚህ ላይ 3 ተማሪ ነው ማለት ነው። 3 ተማሪ ይቀመጣል። ይሄም እንደዛው በዚህ መልኩ አዘጋጅተናል። ይሄ እንግዲህ አንድ መማሪያ ክላስ ነው ማለት ነው። አንድ መማሪያ ክላስ 21 እስከ 20 እስከ 30 ነው የሚይዘው። ሚዲየም የሚባለው ክላስ ደግሞ ይሄ። ሌሎቹ እንግዲህ እስከ 30 እስከ 40 የሚይዙ መማሪያ አዳራሾቹ ደግሞ አሉ። ሪአሬንጅ ነው የሚያደርግነው ዩኒቨርሲቲው ማለት ይቻላል። ሁሉም ለተማሪዎች የሚሰጠው ፋሲሊቲ አካባቢ ለምሳሌ የዶርም አገልግሎት አለ። እሱን እንደገና በፊት እንደውም ከ4 እስከ 6 በአንድ ዶርሚተሪ ተማሪዎች ይገቡ ነበር ይኖሩ ነበር። አሁን ወደ 2 አንድ ዶርሚተሪ 2 ተማሪ ብቻ እንዲገባ ክላስሩሞች የተለያዩ ሳይዝ ክላስሩሞች ነበሩ። ግን አሁን ሚኒመም በፊት 40 እስከ 50 ተማሪዎች የሚማሩበትን 20 ተማሪ ብቻ እንዲይዝ ተደርጎ በጣም ፕሮቶኮሉን ጠብቆ በተማሪዎች በወንበሮች መካከል መራራቅ ያለባቸውን 2 ሜትር በመምህርና በተማሪ መካከል መጠበቅ ያለበትን 2 እስከ 3 ሜትር በመጠበቅ በዛ መልክ ነው እንደገና ሪአሬንጅ ያደረግነው ማለት ነው ክላስሩሞቻችንን። ይሄ እንግዲህ ያው ለማንበቢያ ቦታ የተዘጋጀ የሜን ላይብረሪ ወይም የዋናው ላይብረሪ ቦታ ነው። ከዚህ በፊት እንግዲህ ከኮቪድ በፊት ተማሪዎች 8 ሆኖ ከዛም በላይ ሆኖ በፈተና ጊዜ ደግሞ ማንበቢያ ቦታ ነበር። አሁን ግን ለ2 ተማሪ ነው ማለት ነው። ስሜ ዶክተር እንዳልካቸው ሞሲሳ እባላለሁ። የኢንጂነሪንግ እና ቴክኖሎጂ ኮሌጅ ዲን ነኝ። ከኢንጂነሪንግ ዲፓርትመንቶች አንዱ ላብ ነው፣ የኤሌክትሪካል ማሽን ላብ ነው የሚባለው። እንግዲህ መጀመሪያ እንደዚህ አልነበረም። አክቹአሊ ፓርቲሽኑን እንኳን የሰራ ነው ለኮቪድ ብለንም ባይሆንም በተለያዩ ስትሪሞች በሚመቸው መልኩ ተከፋፍሎ ልጆች የተግባር ስራቸውን እንዲሰሩ የሰራን ስራ ነው። በተጨማሪ ኮቪድን በተመለከተ ያደረግነው ነገር ልጆች ወደ ላብ ሲመጡ ቁጥራቸው አነስ ባለመልኩ ፕራክቲካል የሆነ ስራቸው እንዲሰሩ ቁጥሩን አነስ ባለመልኩ ኦርጋናይዝ አድርገነዋል ላቡን። አሁን እንደምታዩት ተማሪዎች ወደ ላብ ሲመጡ እዚህ ጋር ኦልሞስት ማክሲመም ከ10 ያልበለጡ ተማሪዎች ናቸው የሚስተናገዱት በአንድ ትምህርት ክፍለ ጊዜ ማለት ነው። ለተማሪውም ለዩኒቨርሲቲው ማህበረሰብ በአጠቃላይ ለተማሪውም ለመምህራኑም ለሰራተኛው በተለይ ከማስክ እና ሌሎች ግንዛቤም ከመፍጠር አልፎ ማስክ እና ሳኒታይዘር የማቅረቡን ስራም አሁን በቂ ዝግጅት አድርገን አሁን ማስክ በበቂ ሁኔታ ተገዝቶ ገብቶ ያለበት ነው ያለው በስቶር ማየት ይቻላል። ወጪ ተደርጎ ለተማሪዎቻችን በየዶርማቸው የሚሰጥ ይሆናል። ሌላው ደግሞ ሳኒታይዘር እና የውሃ ጽዳት ሁኔታ ነው። ከክላስሩም ጀምሮ በየዶርሚተሪያቸው እና በየላይብረሪው ፊት ለፊት የሮቶ የውሃ መታጠቢያ ሮቶ በየቦታው ፕሌስ ተደርጓል። ከፍተኛ ትምህርት ሚኒስቴር ባስተላለፈው መመሪያ መሰረት ተማሪዎች ኮሮና ቫይረስን እየተከላከሉ ወደ ትምህርት እንዲመለሱ ሲባል የተለያዩ ፕሮቶኮሎች ተቀምጧል። ከነዚህ ውስጥ ተማሪዎች በክፍል ወይ ደግሞ በፊት ከሚይዘው 1/3ኛውን ብቻ እንድንጠቀም ነው የተደረገው። ከዚህ ውስጥ አሁን ተማሪዎች በፊት 6 ተማሪዎች ይገቡበታል። አሁን 2 ተማሪ ብቻ ነው የምናስተናግድበት። በእያንዳንዱ አሁን እዚህ በተማሪዎች መኝታ ቤት አካባቢ
በመመገቢያ አዳራሽ፣ በመዝናኛ ቦታ፣ በሁሉም ቦታ ሃንድ ዎሽ እንደዚሁ ንጽህና የሚጠብቁበት ተማሪዎች መመገቢያ አዳራሽን በዚሁ መሰረት ወንበሮች ተቀንሰዋል። ተማሪዎች ርቀታቸውን ጠብቆ እንዲመገቡ የሚቀመጡበት ቦታ ምልክት ተደርጓል። በዚህ ላይም ለአሁኑ ዙር ወደ ትምህርት የሚመለሱት ተመራቂዎቹ ብቻ ስለሆኑ በዛ ልክ በቂ የሆነ አዳራሽ ተዘጋጅቷል። መንግስት በከፍተኛ የትምህርት ተቋማት ላይ የኮቪድ-19 ወረርሽኝን መከላከል ላይ አተኩሮ ተቋማቱ የመማር ማስተማሩን ሂደት እንዲቀጥሉ በተወሰነው መሰረት ከአካባቢው ማህበረሰብ የተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና ከመንግስትና መንግስታዊ ካልሆኑ አካላት የተውጣጡ የመማክርት አባላት የዩኒቨርሲቲውን የመማር ማስተማር ደህንነት በኃላፊነትና በበላይነት እንዲጠብቁ፣ እንዲቆጣጠሩ አድርጓል። በወለጋ ዩኒቨርሲቲም እነዚሁ የመማክርት አባላት የዩኒቨርሲቲውን አሁናዊ ቁመና እየተከታተሉ ያለበትን ሁኔታ ሲገመገሙ ለመታዘብ ችለናል። የወለጋ ዩኒቨርሲቲ እንግዲህ በኮቪድ-19 ምክንያት ተቋርጦ ነበረ። አሁን እንግዲህ ተማሪዎችን በዘንድሮ ዓመት የሚመረቁትን ለመቀበል ሙሉ ዝግጅቱን አጠናቋል። እኛም ደግሞ እንደ አካባቢ ሽማግሌዎች፣ እንደ አባገዳዎች፣ ከሃይማኖት አባቶች የወጣጡ ኮሚቴዎች ስላሉ ልጆች ሲመጡ በሰላም ተቀብለን እንደ ባህላችን በሰላም ተቀብለን ልጆቹ በሰላም ተምረው መጥቶ የመጡበትን ዓላማ አውቆ ተምሮ በሰላም ጨርሶ ወደ ቤተሰቦቻቸው እንዲመለሱ ነው። ተማሪዎችም ደግሞ የመጡበትን ዓላማ አውቀው ስራቸውን ሰርቶ ለሀገር እንዲበቁ ተመርቆ ለሀገር እንዲበቁ ለማድረግ ሙሉ ዝግጅት ላይ ነን። በወለጋ ዩኒቨርሲቲ ግቢ ውስጥ ፖለቲካ ሳይሆን ትምህርት እንዲካሄድ ነው የምንፈልገው። ማንም የራሱ አመለካከት አይኑረው አይባልም፣ ግን ሌላውን ደግሞ ሰላም መንሳት እዚህ ግቢ ውስጥ እንደማይፈቀድ እንዲያውቁ ተማሪዎችን ማስረዳት ይፈልጋል። ተማሪዎቹም ደግሞ እዚህ እስካሉ ድረስ የሚጠበቅባቸው ትምህርታቸውን በአግባቡ እንዲከታተሉ ነው ዋናው እና ለተማሪዎች ብቻ ሳይሆን አስተማሪዎቹ ተረጋግተው የሚያስተምሩትን በስነ ስርዓት እንዲያስተምሩ ይረዳል ማለት ነው። ሌሎችም አስተዳደር አባላትም ክፍሎችም ከኛ ጋር ነበሩና ጥሩ ዝግጅት እንዳላቸው ተረድተናል። ማህበረሰቡም ደግሞ ይሄኑ ያክል ለምንድነው ተማሪዎች አሁን እኮ ህብረተሰቡ ተማሪውን ወደ ሌላ ልጁን ማለት ነው ወደ ሌላ ለመላክ እየተዘጋጀ ነው። ስለዚህ የህብረተሰቡ ተማሪ ሌላ ቦታ ሄዶ አቀባበል እንደሚደረገለት ሁሉ እኛ ደግሞ እዚህ ያሉትን ለመቀበል እየተዘጋጀ ያለን ነው። መንግስትም በእቅዱ ውስጥ ተማሪዎች ወደ ዩኒቨርሲቲ እንዲመለሱ ትምህርት ሚኒስቴርም ባለው ካላንደር ፍቃድ እየሰጠ ስለሆነ እኛም በዚህ አካባቢ ብቻቸውን እየሄዱበት አይደለም። አሁን ያለው ፔይን የኮቪዱ ፔይን እየቀነሰ ስለመጣ በአንድ በኩል ትምህርት እየሰጠንና ህብረተሰቡን እያስጠነቀቅን፣ በሌላ በኩል ደግሞ ተማሪዎች ወደ ዩኒቨርሲቲው ሲመለሱ ምን መደረግ እንዳለበትም ሁሌ እየገመገምን ነው ማለት ነው። ከዩኒቨርሲቲው ጋር ከዞኑ መስተዳደር ጋር ከሚመለከተው አካል ጋር ግብረ ኃይል ፈጥረን እዛው ዩኒቨርሲቲ ተገኝተን የመማሪያ ቦታዎች፣ የግቢው ሁኔታ እና የአቀባበል ሁኔታ ምን መሆን አለበት ካለው ከወቅቱ የበሽታው ስጋት አንጻርም እንዴት ኮምባክት ማድረግ አለብን ብለውን ሁሉ ተወያይተናል። ግቢውን የደህንነት ጥበቃን ማጠናከር አስፈላጊ ነው ብለን ስላመን ግቢውን ደህንነት ጥበቃ ዘመናዊ የማድረግ በቴክኖሎጂ የታገዘ የማድረግ ስራዎች አሉ። በተለይ አሁን ሴኩሪቲ ካሜራን ወደ ግቢው አልምተን ወደ ስራ ገባንበት ሁኔታ ነው ያለው። አሁን በአሁኑ ጊዜ ወደ 98 ካሜራዎች በተለያዩ ቦታዎች በጣም ወሳኝ በሆኑ ቦታዎች ላይ ተተክሎ እየሰሩ ይገኛሉ። በፊት አሁን በሰው ብቻ ሲጠበቅ የነበረው ግቢው ጥበቃ በቴክኖሎጂ በዘመናዊ ቴክኖሎጂ ማለትም በተለይ በዚህ በሴኩሪቲ
በካሜራ በሲሲቲቪ በሚባለው እንዲታገዝ የማድረግ ነው። ከዚህ ጋር ተያይዞ እንግዲህ ብዙ ስራዎች ናቸው። ብዙ ኢንቨስትመንት ነው በዚህ ላይ የተደረገው። ከዚህ ጋር ተያይዞ እንግዲህ ወደ 98 ካሜራዎች በግቢያችን ውስጥ በካምፓሳችን ውስጥ በተለያዩ ቦታዎች በተለይ በጣም ወሳኝ በሆኑ ለደህንነት በጣም ወሳኝ የሆኑ ቦታዎች ላይ ተተክሎ ስራቸውን እየሰሩ ነው ያሉት። ከዛ ጋር ተያይዞ እንግዲህ ዋናው ግቡ የዚህ ዋናው ግብ የተማሪዎቻችንና የዩኒቨርሲቲው ማህበረሰብ ደህንነትና ሰላም በተሻለ ሁኔታ ከበፊቱ በተሻለ ሁኔታ ለማስጠበቅና የመማር ማስተማሩ ስራው በቀጣይነት ሳይቆራረጥ ከሰላም ችግር ሳይገጥም ሳይቆራረጥ በቀጣይነት ለማስተማር ለማስቀጠል እንዲያስችለን የተሻለ ዋስትና ለተማሪዎቻችንና ለግቢው ማህበረሰብ የሰላም ዋስትና ማለት ለመስጠት ታስቦ ሲሰሩ የነበሩ ስራዎች ናቸው። ትውልድን ካላስተማር ሀገር ይጠፋል። ሀገርን ለማስተማር ደግሞ ህግ ማስከበር አስፈላጊ ነው። ህግን ለማስከበር ደግሞ ህጋዊ ሰው ወደ ዩኒቨርሲቲ እንዲመጣ፣ ህግ ያላወቀው ደግሞ ከወዲሁ እንደ ድሮ ዝም ብለን በብሔር ተለያይቶ በቀለም ተለያይቶ በዘር ተለያይቶ ምረባበሽና እንደፈለገ የሚገባ የሚወጣ ሳይሆን የዩኒቨርሲቲውን ህግና ደንብ መጠበቅ አለበት። የውጭ ሽፋን ደግሞ እንደ አካባቢው መስተዳደር መስጠት አለብን። ዩኒቨርሲቲው በጋራ ይመራልን፣ በጋራ የህግ የበላይነትን እናረጋግጣለን ብለን ተወያይተናል ማለት ነው። ለዚህ በዩኒቨርሲቲው አካባቢ ፌዴራል ፖሊስ አለ፣ የውስጥ ፖሊስ ራሱ መደበኛ ፖሊስ አለው። ከውጭ ደግሞ የከተማው የፖሊስ መምሪያ አለ። የወረዳ 2 ወረዳዎች አሉ፣ የወረዳ ፖሊስ አለ። ከዛ ውጪ የዞን መምሪያ ፖሊስም አለ። ልዩ ኃይልም እዚህ ነው፣ ሬጅሜንቶች አሉ። ከዛ ውጪ ቅድም እንዳልኩ መከላከያም አለ። ይሄ ሁሉ ግብረ ኃይል ከአባ ገዳው ከሀገር ሽማግሌው ከአካባቢው ወጣት ከአካባቢው ሴቶች ጋር ወንዶችና ሴቶች ጋር ሆኖ ከአካባቢው ባለሀብት ጋር ሆኖ ከሚመለከተው አካል ጋር ሆኖ እያንዳንዱ ሰው ምን መስራት አለበት፣ ድርሻችን ምንድነው፣ ከዩኒቨርሲቲ ውጪ ድርሻቸው ምንድነው፣ እነሱ ደግሞ በዩኒቨርሲቲ ውስጥ በጋራ ያለን ድርሻ ደግሞ ምንድነው፣ ኮንክሪት የሆነ ኃላፊነታችንና ተጠያቂነታችን ምን መሆን አለበት የሚለው በጣም አስፈላጊው ዝግጅት ተደርጓል ማለት ነው። እዚህ አካባቢ ያለው ማህበረሰብ ተጎድቷል። የዕለት ጉርሳቸውን ወይንም የዕለት ኑሯቸውን የሚያገኙት እዚህ አካባቢ የተለያየ ንግድ ይካሄዳል እና አሁን እሱ ሁሉ ተዘግቷል። ተማሪዎች ወደ ቤተሰባቸው ከሄዱ በኋላ በዛ ላይ ደግሞ ኢቭን ዩኒቨርሲቲው ኦና ሆኖ ነው የቆመው ማለት ይቻላል። በዛ ላይ ደግሞ ተማሪዎችም በጊዜው በተወሰነላቸው አመት ትምህርታቸውን ጨርሰው መውጣት ሲገባቸው ትንሽ ጊዜውን አዝርሞባቸዋል። ይህን ሰሞን ተዘዋዙራችሁ ብታዩት ሁሉም ሊከፍት ቤት ኪራይ ምናምን እየተዘጋጀ ነው። ግን ከአንድ ሳምንት በፊት ብትመጣ ኑሮ በተለይ ከዋናው በር በታችኛው በር ማለት ነው ዝግ ነው። በአጠቃላይ ከዚህ ሰፈር ይሄ ቤት ብቻ ነበረ ክፍት የነበረው። ለምንድን ነው? እኛ ያው ተማሪ ዛሬ ነገ ይመጣል ብለን በትዕግስት ስንጠብቅ ነበረ። አሁን ደግሞ እግዚአብሔር ይመስገን ተማሪው መጥቷል፣ ወደ ቀድሞው ይመለሳል ብለን እናስባለን። ስራው ዩኒቨርሲቲዎች አንድ አካባቢ ሲመሰረቱ ዘርፈ ብዙ ጠቀሜታ አላቸው። ያው ከኢኮኖሚ አንጻር ማየት ይቻላል፣ ከማህበራዊ ትስስሩ አንጻር ማየት ይቻላል። እንግዲህ ከኢኮኖሚው ዘርፍ ጋር ስናይ ትልቅ ኢምፓክት አምጥቷል ማለት ይቻላል። እኛ ዩኒቨርሲቲ እዚህ አካባቢ በተለይ በዚህ ከተማ እድገት ላይ ኦልሞስት በአጠቃላይ በሁሉም ዩኒቨርሲቲያችን ወደ 50 ሺህ ከተማሪ ጨምሮ ማለት ነው እንቀሳቀሳል። በዚህ ውስጥ ከዚህ ጋር ተያይዞ ወደዚህ የሚመጣው ገቢ ትልቅ ነው። ብዙ ሰው እዚህ ተቀጥሮ ይሰራል። ከዛም ይሄ ሁሉ ስታፍ ደግሞ በቀጥታ ሆነ በተዘዋዋሪ ከዚሁ ነው ብዙ የሚጠቀመው ከዚሁ ከተማ እና በከተማው ገቢ ላይ ስራ በመፍጠር ላይ ብዙ በገንዘብ ቢተመን ትልቅ ሊሆን የሚችል እና ትልቅ ኢምፓክት ሊያመጣ የሚችል ኢኮኖሚ ጠቀሜታ አለው። መጀመሪያ ላይ የምንቀበላቸውን ተማሪዎች
ባጠረ ጊዜ ውስጥ ነው በክራሽ ፕሮግራም አስተምረን የምናስመርቃቸው። ስለዚህ ጊዜያቸውን በደንብ እንዲጠቀሙ ትምህርታቸውና ትምህርታቸው ላይ ብቻ ትኩረት እንዲያደርጉ በተለይ ትምህርታቸውን ሲማሩ ደግሞ ኮቪድ አሁንም አለ ዓለም ላይ ያለ ፋክት ነው ይሄ። እኛ የእውቀት ተቋም እስከመሆናችን ድረስ እናምንበታለን። የሳይንስ ተቋም ስለሆነ እናምንበታለን፣ አሁንም አለ። ስለዚህ በዚህ ሁኔታ ተማሪዎቻችንም እንዳይጎዱ የኮቪድ መከላከያ በዓለም አቀፍ ተቋምም ጤና ተቋም በእኛ ጤና ተቋምም የተቀመጠውን መከላከያ ሲሪየስሊ መጠቀም አለባቸው። ለምሳሌ ርቀታቸውን መጠበቅ አለባቸው፣ ማስክ ማድረግ አለባቸው እና ንጽህናቸው የእጃቸው ንጽህና እኛም አግዘናቸው እነሱም ራሳቸውን አግዘው ይህን ጥንቃቄ እንዲያደርጉ ነው አሁንም እኛ ሲሪየስሊ የምንመክረውም። ይሄ በህግ ደረጃም ተቀምጧል። በጣም ሲሪየስ የሆነ ዲሲፕሊን እርምጃም የሚያስወስድ ነገር ነው የሚሆነው። ቤተሰብ ልጆቻቸውን ስልኩ አካባቢው ሰላም መሆኑን ይሄ ሙሉ ዝግጅት ሰላሙን ለማስከበር ልጆቹን ለመቀበል ሙሉ ዝግጅቱን ስለጨረሰ ልጆቻቸውን ስልኩ ምንም ስጋት እንደሌለባቸው በሰላም ተምሮ መግባት እንደሚችሉ ሙሉ ዝግጅቱን አጠናቀናል። ስለዚህ ቤተሰቦች ልጆቻቸውን ስልኩ ስጋት ውስጥ እንዳይገቡ በሰላም መርቀው እንዲልኩ እኛም ደግሞ ለመቀበል የአካባቢው ህብረተሰብ ልጆቹን ለመቀበል ሙሉ ዝግጅቱን ጨርሷል። ዩኒቨርሲቲው ትልቅ ዝግጅት አድርጓል በዚህ እና በጣም ነው ደስ ያለኝ። እንደ መማክርትም ደግሞም ከዩኒቨርሲቲ ጋርም በሚሰራው ስራ በጣም ነው የተደሰትኩት። የዩኒቨርሲቲው ዝግጅት እጅግ በጣም ደስ የሚያሰኝ ነው። ስለዚህ እኔ አሁን በመጀመሪያ እንግዲህ የአመቱ ጂሲ ናቸው የሚመጡትና እነዚህ ሲመጡ ያው እስካሁን ድረስ በተደረገው ጥሩ አቀባበል ተደርጎ ማለት ጥሩ ዝግጅት ተደርጎላቸዋል። እኔ ይመስለኛል ተማሪዎቹን ለማምጣት የሚጓጉ ይመስለኛል። አሁን ተማሪና አስተማሪ የተነፋፈቀ ይመስለኛል። ስለዚህ አሁን ተማሪዎቹ ይመጣሉ፣ እነዚህም ደግሞ ለመቀበል ዝግጅት አድርገዋልና ይመስለኛል ተማሪዎች እኛ እንደተደሰን ተማሪዎቹም ይደሰታሉ ብዬ አስባለሁ። ይባላል። ከአጠገብ የምትገኘው ደግሞ ደሜዶሳ ትባላለች። እኔ የመጣሁት ከግንቢ ነው። እሷ ደግሞ የመጣችው ከሻምቡ ነው እና የአምስተኛ ሲቪል ኢንጂነሪንግ ተማሪ ነው። ይሄንን 8 ወር እንደዛ ነገር ነው የተቀመጥነው እና ያለ ስራ ያለ ምንም ነገር መቀመጥ በጣም ነበር የሚያስጠላው እና አሁን በመምጣታችን እኔ በጣም ደስተኛ ነኝ። አላሰብኩም እና በጣም ደስ ይል ነበር። አቀባበሉ በጣም ደስ ይል ነበር እና በደንብ ነው የተቀበሉን። እስከ ዶርም ድረስ ነው ያመጡን እና ዶርሚተሪዎች ደግሞ ዶርም ምናምን ሰጡን። ከዚህ በፊት ለ6 ምናምን ነበር የምንቀመጠው። አሁን ደግሞ ለኮቪድ ምክንያት ለ2 ነው የምንቀመጠው። ማክስ አርጉ ዋንት ምናምን እየተባለ ነበርና ሁላችንም እንደዚህ እየተጠቀመን የምንታጠበት ቦታ አለ እና አልኮል እንድንጠቀም ምናምን ይረዱን ነበርና ሁሉም ነገር እየነገሩን እና እየተጠቀመን ነው። ርቀታችንም እየጠበቅን ነው እና በደንብ እንትን እያለን ነው እየተጠነቀቅን ነው። በጤና በኩል ሁላችንም ያው ጤና ስንሆን ሰላም ስንሆን እና ጤናማ ሰው ነው በቃ የሆነ ነገር አድርጎ መግባት የሚችል ሰው እና ሁላችንም ርቀታችንን ጠብቀን በተነገረ መስራት ሁሉ ነገር እየተጠነቀቅን መኖር አለብን። ለምን ስንኖር ነው ሁሉ ነገር የሚኖረውና በሰላም በኩል ደግሞ ያው ሰላም መኖር አለበት። ሰው ሁሉ ከዚህ ተነስተ እዛ ለመድረስ ራሱ ሰላም መኖር አለበትና ሰላም ከሌለ ማንም ምንም ያደርግ ስለማይችል እኛ ለመጣነው ለትምህርታችን ነው የመጣነውና ሌላ ጉዳይ አይመለከተንም። ስለዚህ ለመጣንበት ጉዳይ ጨርሰን መውጣት ነው የምንፈልገው። እዚህ አካባቢ ያሉ ሰዎች በጣም ደስ የሚሉ ናቸው። የ5 ዓመት ነው የኖርንበት እና በጣም ፍቅር የሆኑ ሰዎች ናቸውና ምንም እንከን የማይወጣላቸው ሰዎች ናቸው። ደስ ይላሉ። ለቤተሰቦቻችን ደግሞ ቤተሰቦቻችን ያው እዚህ ነን፣ ደህና ነን፣ ምንም የሚያሰጋ ነገር የለም። በምንም በኩል ደህና ነን በቃና ይሄንን ነው።
ዩኒቨርሲቲ እንግዲህ ትምህርት የምንማርበት እንጂ ሌላ ነገር የሚደረግበት አይደለም። ቤተሰቦችም ልጆችም የመጡበትን ዓላማ አውቀው ትምህርታቸውን በደንብ እንዲከታተሉ ህብረተሰቡም ደግሞ ልጆቹ አጥፍተው ከተገኙ የዩኒቨርሲቲው ሰራተኞችም ልጆችን በመምከር ካጠፉ ምክር በመስጠት እንደገና ሌሎችን የሚያጠፉትን በመከታተል ሙሉ ክትትል እንዲያደርጉና ልጆችን ደግሞ በሰላም ተምሮ እንዲገቡ እንዲዋደዱ እንዲፋቀሩ ሙሉ ምክር እንዲያደርጉና እኛም ምክር ለማድረግ እንደ አባት እንደ አባገዳ እንደ ሀገር ሽማግሌ እንደ ሃይማኖት አባት ሙሉ ዝግጅታችን አጠናቀን ልጆቹ በሰላም ተምረው ጨርሰው ተመርቀው እንዲወጡ እንዲገቡ ሙሉ ዝግጅት አድርገናል። እኔ ለተማሪዎች ማስተላለፍ የምፈልገው ምንድነው አደራችሁን አስተሳሰባችሁን የራሳችሁ አስተሳሰብ ነው፣ ማንም አይቀማችሁም። ግን ሌላውን ዲስትራክት እንዳያደርጉ እና ትምህርታቸውን በሰላም እንዲማሩ ይሄ ነው እኔ ትልቁ እንትን እና ለሀገሪቷ ልማት ነው። ተማሪዎችን አስተምሮ አስመርቆ ማውጣት እውነት ነው ትልቅ እድገት ነው ለሀገሪቷ። ስለዚህ በዚህም በርታ ነው ማለት ነው። ቤተሰብ ደግሞ ለልጁ በደንብ መክሮ መላክ መቻል አለበት ማለት ነው። ልጆቻቸው ሲመጡ አሁን ቅድም ያነሳቸው ነው ሁሉ ነገሮች እንዲያደርጉ መደረግ ያለበት ጥንቃቄ እንዲያደርጉ አላስፈላጊ ችግር ውስጥ እንዳይገቡ አላስፈላጊ ወደ ግጭት ወደ ኮንፍሊክት የሚወስዱ ጉዳዮች ውስጥ እንዳይገቡ እና ስልኩ ብቻም ሳይሆን ተማሪዎች እዚህም በሆኑበት ጊዜ ዛሬ በተለያየ መንገድ ስልክ ብዙ ነገሮች አሉ ከቤተሰብ ጋር ተማሪ የሚገናኝበት መከታተል መቻል አለባቸው። እንደ ዩኒቨርሲቲ ሁሉንም ዝግጅት አድርገናል። ከመማር ማስተማሩ እና ለተማሪዎች አገልግሎትም ከኮቪድ አንጻርም ከሰላም አንጻርም ሁሉም አይነት ዝግጅት አድርገናል። አሁን እንግዲህ ተማሪዎቻችን ትምህርታቸውን በስኬት እንዲያጠናቅቁ ያው እመኛለሁ። ወደዚህ የሚመጣ ልጅ የኛ ልጅ ነው የሚለውን ስሜት ሌላ ቦታ እንደተጀመረ የኔ ልጅ ወደ ትምህርት ቤቱ እየመጣ ነው፣ ወደ ቤቴ እየመጣ ነው የሚለውን የነቀምት ከተማ ማህበረሰብ አቀባበል አድርጎ የራሱን ተማሪ ነው የራሱን ልጅ ነው ማስተማር አለበት የሚል መልእክትም አለኝ፣ አቋምም አለን ማለት ነው። ህብረተሰቡ ለዚህ ዝግጁ ነው።